Tiko babban kwalin hinjiran. Kuba yiru. Ana kawo ko biran jira. እንግዲህ እኔ እሺ ድፋ ወብላፊ እነሱ ቅዳሜና ሮብና እሁድ ነው የሚታረደው ዶሮ ይታረዳል ዶሮ ሴት ዶሮና ወንድ ዶሮ ናቸው የሚታረዱት ከታረዱ በኋላ ዶሮ ሲታረድ ደሙን ጭንቅላቷ ላይ ነው የምታፈሰው ነው የምትለው እቺ ብራኔ ተብየው ጭንቅላቷ ላይ ታፈሳለች የቀራውን ደግሞ ያው ከዶሮ ጉሮሮ ላይ ጨመቅና ትጠጣለች ነው የምትለው ያ ዶሮ ይታረድና እንደገና ይሰራና በወጥ መልክ ይሰራል ብዙ ሰዎች አሉ ወንድሞች አሉ የወንድም ያክስት ልጆችም አሉ በብዛት አላቸው ይመጣሉ ከመጡ በኋላ ምንጣፍ ይነጠፍላቸዋል ሌላም ደግሞ እንደ ቄስ ነገር እጁ ዱሽ የሆነ ሰውዬ ይመጣል እዛ እንደ ጸሎትም እንደ መጸለይም ይላሉ ምን ብሎ እንደሚጸልዩ አላቅም ነው የምትለው እዛ ያ ይበላና እስከ 1 ሰዓት ይበላና ይሄዳሉ ያ የዶሮ የተገፈፈው እንትን ይቃጠልና እንደ መጨስ ይደረጋልና ይሄ ነው የምታደርገው ቤት ውስጥ ያ ምግብ ደግሞ ለኔ አይሰጠኝም እኔ አልበላም እነሱ ናቸው የሚበሉት እንግዲህ ሴትዮዋ የሆስፒታል ሰራተኛ ነች የአንድ የካቶሊክ ሆስፒታል ሰራተኛ ነች እና ስራ ነው የምትለው እቺ ልጅ ስታመጣ እንድትረዳት ልጆቿን እንድትከባከብላት ብላ በዘመዶቿን ወደ ገጠር አስልካ አማያ ከመባል ክፍለ ሀገርም ሳይሆን እዚሁ ዞን አማያ ወረዳ ከመባለው ቦታ ነው ያስመጣችው ስታስመጣ በ700 ብር ተስማምታ የጉልበቷን በየወሩ እንደምትከፍል ተስማምታ ነው ተቀበለቻት ከዛ በኋላ ልክ ልጅቷ ቤት እንደገባው አለችን እንግዲህ ልጅቷ ያለችን ነው የምንናገረውና ቤት ከገባው እኔን ወዳው መጀመሪያ ቤት ሲገባ እጂት ትሸታለሽ አትመጪ ምናምን ብሏ መግረፍ እንደጀመረች ከዛ ውሻ የሚያድርበት ክፍል አለ እዛዛ ወስዳን 11 እንደምታሳድር ወደኔ ትመጣና በቃ እሷ ወደኔ ስትመጣ የሚያስፈራራኝ ነገር ይመጣብኛል ስትመታኝም አመኝም ለምን እንደሚያመኝ አላውቅም እና ያው እሷ ስትመታኝም ዝም እላለሁ ምንም አይሰማኝም የምትለው የሚያስፈራራኝ ነገር አላት ሴትይቷ ባቢ ንባብ ቆጣሪው ከፈቱለት እነዛ ህፃናቶች ሲከፍቱለት ከገባ በኋላ አነበበ አንብቦ ወደዚህ ሲመለስ ነው ልጅቱ ወደ ኩሺና ማትለውም ያው የውሻ ቤት ውስጥ ታስራ ሁለት እጇ እንዲ ወደ ኋላ እግሮቿ ደግሞ ታስሮ ይሄ ቀለበት ትልቁ ጣቶቿ አንድ ላይ እግሯ አንድ ላይ ታስሮ እጇ ወደ ኋላ ታስሮ አገኛት ሲያገኛት በጣም ደነገጠና ወደ ውጭ ሮጦ ወጥቶ እዚህ ቤት ውስጥ አብዳ ታሰረች ህፃን ልጅ አለች እንዴ ብሎ ጠየቀ ጎረቤቶቿን ሲጠይቅ አይ ሰራተኛዋን ነው እንደዚህ አስራ የምታሰቃየው ብሎ ነገሩት ሲነግሩት ተመለሰና ልጅቱን ጠየቃት ልጅቱን ሲጠይቃት ማን ያሰረሽ እንዴት ነው የታሰርሽው ብሎ ሲጠይቃት እያለቀሰች ልጅቷ ያነባች አሰሪዬ ናት ያሰረችኝ ምንድነው ምን ስላጠፋሽ ነው ብሎ ሲጠይቃት ምንም አላጠፋውም ማለች ልጁ በሁኔታው በጣም ተናደደና ወጥቶ ለፖሊስ ደወለ ለሴቶች ጉዳይ አሉ ሲቪል ሴቶች ጉዳይ ላይ እንደወለ እኛም ደወለ በወቅቱ ስንሄድ እንደተባለውም ታስራለች ልጅቷ ሁለት እግሯ ወደፊት እጆቿ ወደ ኋላ ታስራ የሰውነቷ ተቦጫጭራ ቁጭ ብላለች ስናይ ደነገጥንኛ ህዝቡ መጣ ተረባረበ ሰው መጣ ወለ በቃ ጮሃት ነበር ማለት ይችላል ህዝቡ በጣም ጮኸ አትቆ babban kwalin hinjiran kuba yiru
አናካው ኮቢረንጅራ እንግዲህ እኔ አልተማርኩም ነው የምትለው። ሲጀመር አባትና እናቴ አንድ ላይ የሉም። እሱ ሌላ ሚስት አግብቶ ነው ያለው፣ እሷም ሌላ ባል አግብታለች። እኔ ያደግኩት ከአያቴ ጋር ነው። ትምህርትም የለኝም። ለቤተሰብ ደግሞ ሁለተኛ ልጅ ነኝ። ከዛ ልጅቷ እንድትፈለግ አደረግን። ሉቃስ ስንጠይቅ እነዛም ፈቃደኛ አልሆኑም። ልጅቷ በኋላ በር መጨረሻ ላይ ደግሞ ሊሰጡን ካሉ በኋላ እሷ ጠፍታ በዋናው በር ሳይሆን በኋላ በር ልትወጣ ስትል ተያዘች። ተይዛ እዛው ቤቷ ድረስ ተወሰደች። ስትወሰድ ያው ልጅቷ እንደታሰረች ነች። እስከዛ እሷ እስከምትደርስ አልተፈታችም። እንደ ልጄ አያታለሁ አሳድጋታለሁ ብላ ከቤተሰቦቼ እጅ አመጣችኝ። ካመጣችኝ